ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላማችሁ ይብዛ። በዚህ ፖስተር ላይ እንግዲህ እንደምትመለከቱት በውድስታክ ሪሆቦት ቤተክርስቲያን ያዘጋጀችው መንፈሳዊ ፕሮግራም አለ። ሁላችሁም ተጋብዛችኋል። ከዛሬ ጀምሮ እስከ እሁድ ቀን ከሰዓት ድረስ ለ5 ዙር የተዘጋጀ ፕሮግራም አለ። እንግዲህ በዚህ ሰዓት አሁን እዚህ በሚታዩ ሰዓት ላይ ተገኝታችሁ እንድትካፈሉ ይሁን። በተለይም በዲሲ በቨርጂኒያ ዙሪያ ያላችሁ በሙሉ በቅርብም በሩቅም ያላችሁ በሽነዶ ካንቱ ያላችሁ ሰዎች በመገኛት የበረከቱ ተካፋይ እንድትሆኑ ነው። ፕሮግራሙ እንግዲህ የምስጋና ፕሮግራምን በተመለከተ የተዘጋጀ ሲሆን ቤተክርስቲያንቷ ሁሉም ሰው ተገኝቶ በዚሁ ለ3 ቀን ተከታታይ በሚሰጠው ስልጣና ሁሉም እንዲገኝ ትጋብዛለች። እግዚአብሔር አምላክ ዘላለማችሁን እግዚአብሔር ይመስገን። አሁንም ወደፊትም እግዚአብሔርን ስራ ለመስራት ዋና መሳሪያ ዋና አስፈላጊ ነገር ሰላም። ሁላችሁም በተቀመጠው ሰዓት ላይ እንድትገኙ ይሁን። ሰላም ለእናንተ ይሁን። አመሰግናለሁ። ሰላም ከስራው ጋር ሰሞኑን ደግሞ እንደገና እግዚአብሔር መካከላችን ይሰራል፣ ሁሉን ይገልጣል፣ ህዝቡ ይታነጻል እና ያዘነ ይጽናናል፣ የተጎዳ ይታከማል፣ የወደቀም ይነሳል፣ ኋላ ሄደም ይመለሳል በንስሐ። እግዚአብሔር ድንቅ ጊዜ ይሰጠናል። አሜን። ይረዳናል፣ ያቆመናል፣ ያግዘናል፣ እኛ ጋር ይሆናል። ጌታ ተባረኩልኝ። እግዚአብሔር ይባርካችሁ ሁላችሁንም።